አሰላሙ አለይኩም ወራህመቱላህ ወበረካቱ። እንዴት ነው? ሰላም ናችሁ? አፍያ ጤንነት እንዴት ነው? አልሐምዱሊላህ። ወላሂ በሽታው ፈርተን ነው እሷ አንተ እንዲያትደነግጥ ብለና ለዛ ነው እንጂ ሰረጣን ሀይ ራሷ ላይ ነው ሰረጣን። ለዛ ነው በጣም እንትን ያልነው እንጂ መቼም ሰው አልቸገረውም የሚባል ነገር አለ እና ለዛ ነው ወንድሞቻችንና ተባበሩና እንግዲህ ይሄ ነው እንግዲህ ችግሩ በጣም የከበደና ያው ባፈንጫዋ እንስበዋል ነው አሉት። እንግዲህ አላህ ኸይር ነው። በቅንጭላቷ ስለሆነ ደንግጠናል፣ ግን በራሷ ነው እንስበው፣ በአፈንጫዋ ነው እንስበው ያው ሸፍ እንዲሸፍጡ ማለት ነው። እና እንደዛ ነው። ተባበሩና ሰላም አለይኩም ወራህመቱላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ኢትዮጵያውያኖች እንደምን አላችሁ? ኩል አልሐምዱሊላህ ረብል ዓለሚን። ሙስሊም ክርስቲያኖች፣ እንዲሁም በውጭ ሀገር በኢትዮጵያም ሆነ በውጭ ሀገር የምትገኙ ውድ ኢትዮጵያውያኖች እንደምን አላችሁ? አልሐምዱሊላህ ረብል ዓለሚን ሰላም ነኝ። የእህታችን መክያ ሁሴን እርዳታ ግሩፖች በሙሉ ሰላም ናቸው? አልሐምዱሊላህ በጣም ሰላም ነኝ። በመቀጠል ትላንትና እህታችን መክያ ሁሴንና ከባለቤቷ ጋር በቪዲዮ ለቀናት ነበረ። በዩቲዩብ እንዲሁም በፌስቡክ ተለቃ ነበር። የተለያዩ ኢትዮጵያውያኖች የደረሳችሁ ድምፁ አይሰማም ምናምን ያላችሁኝ ያላችሁ፣ ድምፁ አልተሰማም፣ ይቅርታ መልሰን ሼር እናደርገዋል ኢንሻአላህ። ድምፁ ያልተሰማበት ምክንያት እሷ እህታችን መክያ አልሰማችም። በሽታው ካንሰር እንደሆነ አልተነገረችም። ከዛ ልጅቷ የቀረጸችው እዛ ዩቲዩብ ላይ ሼር ለማድረግ ወይም ፌስቡክ ላይ ሶሻል ሚዲያ ላይ ሼር ለማድረግ የቀረጸችው ልጅቷ እዛ ሄዳ ነበርና ከባለቤቷ ጋር አብራ ስለነበረች እሷም ባለቤቷ ነው እንጂ የሚያውቀው በእሷ መክያ አታውቅም እስካሁን ድረስ ማለት ነው። የተማመችው ካንሰር እንደሆነ አልተነገረችም። ብትነገር ትጨናነቃለች፣ በጣም መጥፎ በሽታ ስለሆነ ስለምትጨናነቅ ተብላ አልተነገረችም። ለምን የሁላ ብር አስፈለገ ብላ ስትጠይቅ ያው ገንዘብ እንዲዋጣልሽ ነው ምናምን የተባለችው፣ ገባሽ? ተደብቃለች። እና ስለዚህ የጭንቅላት ካንሰር ነው በሽታው። የጭንቅላት ካንሰር በጣም መጥፎ ነው። የምታውቁት ካንሰር በሽታ በጣም አስቸጋሪ ነው። እና ቪዲዮውን አሁን መልሰን ሼር እናደርገዋል ኢንሻአላህ። በሽታው ይመስላል እዛ ያልተገለጸም። ያልገለጹበት ምክንያት ደግሞ እሱ አቦሊድም እዛ አልገለጸውም። ያልገለጸው እሷ እንዳትሰማ ነው። አብረው ስለሆኑ የካንሰር ነው በሽታው ምናምን ብሎ ለማለት ስለፈራ ነው። ካንሰር ከተባለ ከሰማች እሷ ብዙ ስለምትጨናነቅ በቃ እንትን ስለምትል ስለተፈርቶ ነው ያልተነገረችው እንጂ በሽታው የጭንቅላት ካንሰር ነው ኢንሻአላህ። በአላህ ፍቃድ ውድ ኢትዮጵያውያኖች በሀገር ውጭም እንዲሁም በሀገር ውስጥ ያላችሁ የቻላችሁ በገንዘባችሁ ያልቻላችሁ በዱዓ በሁሉም ነገር በምታውቁት በእውቀታችሁም ተባበሩ እንላለን። ይህች ልጅ ወላሂ በጣም የምታሳዝናት 4 ልጆች አሏት። ባለቤቷ የምታዩት የሸሪካ ስራ ሰርቶ ነበር። ሸሪካ ብር አልሰጠውም። እንደምታውቁት እዚህ ሀገር በጣም አስቸጋሪ ነው። 4 ልጅ ማሳደግ በጣም ከባድ ነው። ከዚህ ላይ ባለቤቱ ታማበት ሆስፒታል እስካሁን ድረስ በሆስፒታል መድኃኒት በመግዛት የተመላለሰ ነበር። መጀመሪያ ሲጀምራት አይኗን ነው የጀመራት። ያው እንደምታውቁት አሁን አንድ አይኗ ተሸፍኗል። ሁለተኛ እንደገና አሁን ጆሮዋን ራሱ እንትን እያላት ነው። እና ቶሎ ደግሞ ሌላ በሽታ ሳይስብባት ቶሎ እስኪ እንድረስላት ኢንሻአላህ። በሰላም ቀዶ ጥገና ተካሄደ ደግሞ አላህ በሰላም ወደ ሙሉ ጤንነቷ የምትመለስ አላህ ያደርጋት። እና የጠየቁት ብር ሙስተሽፋ አልማኒ ነው። ሪያድ ሳውዲ አረቢያ ያላችሁ ልጆች ታውቁታላችሁ። ሙስተሽፋ አልማኒ መሊክ ፈሃድ አካባቢ ያለው ነው። እና 100,000 ሪያል ነው የጠየቁት ብር 100,000 ሪያል። አሁን እንግዲህ ለኦፕሬሽን ሊሆን ይችላል 100,000 ሪያል። ከዛም በኋላ መግቢያ ያለ የካርድ ያለ በጣም ብዙ ነገር ነው የሚያስፈልገው። ወላሂ በጣም አስቸጋሪ ነው። ውድ ኢትዮጵያውያኖች ከእንደዚህ አይነት በሽታ አላህ ይጠብቃችሁ። እውነት በጣም አስቸጋሪ ወቅት ነው በአሁኑም ሰዓት እንደዚህ። ግን ደግሞ እኛ በጣም ስለተቸገርን ነው እንጂ እንደዚህ ራሱ የሚለመንበት ወቅት አልነበረም። ግን ምንም ማድረግ አይቻልም። ወገን ለወገን ደራሽ ነው። እባካችሁ ካሁን በፊትም ብዙ ሰዎች ረድታችኋል። እባካችሁ ይህችን ልጅ ህይወትም እንታደጋት፣ የልጆቿ እናት እናድርጋት፣ ለልጆቿ ለባለቤቷ ስንል እባካችሁ እላለሁኝ።
السلام عليكم ورحمة الله وبركاته. ይህን ቪዲዮ ያያችሁ ሁሉም ኢትዮጵያውያኖች ሼር አድርጉ። ሼር ለሁሉም እንዲደርስ እናድርግ። السلام عليكم ورحمة الله وبركاته. جزاكم الله خير. السلام عليكم ورحمة الله وبركاته. እድና የተከበራችሁ እህቶቼ ወንድሞቼ እባካችሁ ባላችሁ ቅዋ ተባበሩና እህታችን መክያ ሁሴን የካንሰር በሽተኛ ነች እና በሽታው ሀጀመራት ቆየት ብሏል። ያው ብቻ አላወቅነውም ነበርና በነገ በዛሬ ሌላ ሙስተሽፋ ምናምን እየሞከርን የበሽታውን ሁኔታ አላወቅነውም ነበር። አሁን ሙሉ በሙሉ አይኗ ጠፍቷል። አይኗ ማየት አይችልም። እዚህ ደግሞ ጆሮዋንም እየከለከላት ነው ለመስማት ማለት ነው። እና ውዶች እህቶቼ ወንድሞቼ ተባበሩና መክያን ለህይወቷ እንድረስላት፣ መክያን እናዲናት ያ ረብ። ይሄንን ሰምታችሁ ዝም እንዲያትሉን ያ ረብ ድረሱልን ያ አላህ ያ ረብ። መክያታችን የአራት ልጆች እናት ህፃን ልጆች ናቸው ያሏት። መክያን ተባበሩን ያ ረብ፣ መክያን አዲኑልን እህት ወንድሞቼ። የካንሰር በሽተኛ ነች። ማረፋት ትናንትና አቡ ወሊድና መክያ ቪዲዮ ላይ አቅርበሻቸው ነበረ። አንቺም በሽታውን አላወቅሽም ነበረ። በሽታው አልተገለጸም በስነ ስርዓት ማለት ነው። ምክንያቱም መክያ አታውቅም ካንሰር መሆኑን በሽታውን አታውቅም ማለት ነው። ምክንያቱም ተደብቃለች እሷ ማለት ነው። እናም እንዳትጨናነቅ በማለት ተደብቃለች። ግሩፕ ራሱ የከፈት ነው እሷ አላወቀችም። ሌሎቹ ዘመዶቿ እንደዛ የታወቀው የሚያውቁት እንጂ እሷ አታውቅም ማለት ነው። እና በሽታዋ የጀመራት ቆይቷል። ከተጀመራት ራሴን አመመኝ ነው የምትለው። ራሴን አመመኝ ነው የምትለው ሁልጊዜ ማለት ነው። እና ሐኪም ቤት ብዙ ጊዜ ትሄዳለች። ምንም የሚሏት ነገር የለም። አብዛኛው የታወቀው ሮመዳን ላይ አይኗን ጋርዷት ነበር፣ ሁለቱንም ማለት ነው። አይኔን አይታየኝም። እንደውም ምግብ የሚያበስለው እሱ ነው፣ ሁሴን ማለት ነው። አቡ ወሊድ እሱ ነው ምግብ። ልጆቹ ህፃኖች ልጆች ናቸው። አይተሻቸዋል እንግዲህ እነሱ ሁሉንም አይተሻቸዋል። ከ10 አመት በታች ናቸው ሁሉም ማለት ነው። እና ልጆቹ ናቸው የሚያቀራርቡላት። እና ሐኪም ቤት ሮመዳን አካባቢ ላይ ሐኪም ቤት ሄዳ አይንሽ ተሸፍኗልኝ፣ ስለዚህ ውሃ ዝሏል፣ አመልያ መደረግ አለብሽ፣ 4000 ብር ከፍለሽ አመልያ መደረግ አለብሽ ተብላ እሺ ምናምን በሌላው ጊዜ ሄደች። ምራጃ ስትሄድ እኛ ይሄንን አንችልም ምናምን ብለው ሪፈር ጻፉላት ማለት ነው። ሪፈር ጽፈውላትኝ ሌላ ቦታ ሄዳ ተመረመረች። እዛ ስትመረመር በእንትን ምንድነው ማሽን ውስጥ አስገብተው ነው የእንትን ያዩት ማለት ነው። ልክ እንደ ቀሳ ላይ ያለ ነው እንደዛ እዛ ውስጥ አስገብተው ሲያወጡኝ የካንሰር በሽታ መሆኑን አዩ፣ ታወቀ። እሷ ግን አታውቅም። ዶክተሮቹ ለነሱ ለባለቤቷና እንዲሁም አንድ እህታችን ነበር ለሷ ተነገረ። እሷ አታውቅም። ምክንያቱም ያኔ ካንሰር ይሄ ነገር ነው ብትባል ነቃሌ በማለት እስካሁን ድረስ አታውቅም። እና ያልገለጸበት ምክንያት እሷ ስላለች ነው። እና በሽታው ሙሉ በሙሉ ካንሰር ነው። አንድ አይኗ ጠፍቷል። ሮመዳን ውስጥ ነው የጠፋው። አንድ አይኗ ግማሽ ነው የሚያየው። እና ዱዓ አድርጉላት ወገኖች ያ ረቢ። ወላሂ ይሄንን ሰምታችሁ ዝም እንዲያትሉን ያ ረብ ድረሱልን ያ አላህ ያ ረብ። መክያታችን የአራት ልጆች እናት ህፃን ልጆች ናቸው ያሏት። መክያን ተባበሩን ያ ረብ፣ መክያን አዲኑልን እህት ወንድሞቼ። የካንሰር በሽተኛ ነች። በሽታው አሁን ቅንጭላቷ ላይ ነው። 100,000 ሪያል ነው የተጠለብነው። ያው ፈርተን ነው እሷ እንትን እንዲያትጀነግጥ ብለን ለዛ ነው እንጂ ሰረጣን ሀይ ራሷ ላይ ነው ሰረጣን ማለት ለዛ ነው በጣም እንትን ያልነው እንጂ
መቼም ሳልቸገረው የሚባል ነገር አለ እና ለዛ ነው ወንድሞቻችንና ተባበሩና እንግዲህ ይሄ ነው እንግዲህ ችግሩ በጣም የከበደና ያው ባፈንጫው አንስበዋል ነው ያሉት። እንግዲህ አላህ ኸይር ያድርገው። በቅንጭላቷ ስለሆነ ደንግጠናል፣ ግን በራሷ ነው እንስበው፣ በአፈንጫዋ ነው እንስበው ያው እንዲሸፍጡ ማለት ነው። እና እንደዛ ነው። ተባበሩና። ሰላም አለይኩም።